አንዳንድ ሴቶች ማለት ነው እንዲህ መደፈን የሚባል ነገር አይገባኝም ምናምን እያላችሁ ኮመንት ላይ እናንተ አይጣል ነው የሚባለው ማለት ነው። እና እህታችን ተደፍራ ተወልዳለች የአረብ ሀገር ማለት ነው። እንግዲህ ቪዲዮውን ስሙት ማለት ነው። እና እንትን እንላለን ከሻወር ስወጣ ልክ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ በአጋጣሚ ወደ ሌላ ሀገር ለሕክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ የማውቀው ታሪክ የለም። በቃ ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው እና ውዶቼ እንዳያችሁት ነው። እህታችን እንግዲህ ተደብቆ ሻወር እየወሰድኩኝ እንግዲህ ቤተሰቦቹ ወደ ሰው ሀገር ሊዝናኑ እንደሄዱ እና ይሄን ሁሉ አጥንቶ ከሽንት ቤት ስወጣ ደፈረኝ ነው አለች። አንዳንዶች ደግሞ ኮመንት ላይ እንደዚህ ሰላም ጤና ይስጥልኝ። ጉድ የተከበራችሁ የስላይ ህይወት ነው የተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ውዶቼ እንግዲህ እኔ በራሴ ቪዲዮ ማስየቱ በሚለው አለኝ ሸራ አደርግላችኋለሁ። በዛ አበረታቱ ማለት ነው። በዚህ እንግዲህ ስላለው ነገር ስለ ሀገሩ ነገር ልሰራ ነው። ምክንያቱም ሁለት ቻናል ነው ያለኝ። ለፍቼ በጣም እየታየልኝ አይደለም። ሪያሊቲም ሳመጣ በዚህ ቻናል እያያችሁልኝ አይደለም። ማስቴ በሚለው እንግዲህ በዛ ስለ ራሴ ስለ ውሉ ስላለው ነገር ስለ ኢትዮጵያ ስላለው ነገር በዛ ማጣላችኋለሁኝ። ግን በዚህ ያው ሰብስክራይብ ላይ እያደረጋላችሁ አዳዲስ መረጃዎች ይደርሷችኋል ማለት ነው። እና እህታችን በጣም የምታሳዝነው አንዳንዶች ደግሞ እንዴ አንቺ እንዴት ነው ደፈረኝ የምትዩ ምናምን የምትሉ የምታሹፋላችሁ ኮመንት ላይ ማለት ቲክቶክ ላይ ነው በጣም የታዘቋችሁ። ምክንያቱም ሴት ሆናችሁ በሴት ላይ እንደዚህ መሆን ጥሩ አይደለም በእውነት በሴት ላይ እንደዚህ እንትን መቀለድ የለባችሁም። ለምን እንደ ይችል ምን ታድርግ? ምንም አላል እንትናናችሁም ሻወር ወጣ እንትን ስትል ያዛት። ግን አንዳንዶች ደግሞ እንደ አረቦች እኮ እንትን ናቸው፣ እንደ አረቦች እኮ ዝሙ ኃይል የላቸውም አቅም የላቸውም። ደግሞ እነሱን በእርግጫ ማለት ነበር ምናምን ትላላችሁ። እንግዲህ እነሱ ወንድ ናቸው። እንዴት ነው እሷ አንተን የምትለው? እንዴት ነው የምትችለው? ወይስ ያረቦቹ ድንትን ጉልበት ሞክራችኋቸዋል? አልገባኝም። አንዳንድ ሴቶች ማለት ነው። እና እህታችን በጣም እንጃ ታሳዝናለች። እግዚአብሔርን የምትችል ምንድን ነው የምታደርገው? እና በሁል ጊዜ አንዳንድ ጊዜ አሁን እነሱ ሲሄዱ እናንተ መጠንቀቅ አለባችሁ በቻላችሁት መጠን ማለት ነው። እንደዚህ ጎረምሳ ልጅ ካለ ያለውን ነገር መጠንቀቅ በቃ ተጠንቅቆ እርግጥ ፈጣሪ ካልጠበቀ አስቸጋሪ ነው። ግን እናንተ መጠንቀቅ አለባችሁ። ግን በእናንተ ላይ ማንም አይፈርድም። አንዳንዶቹ እኔ አንቺ እንትን ብሎች ነው እንጂ አንቺ አስፈልጎች ነው እንጂ አንቺ ፈልገሽ ነው እንጂ እንደዚህ እያላችሁ በሰው ላይ ቁስል እንትን የምትሉ ሰዎች አላችሁ። እውነት ለመናገር ይህ አይደረግም። ነገ ምን ይደርስብኛል ማለት አለባችሁ። እግዚአብሔርን እንደዚህ የማይሆን ነገር የማይባል ነገር አትበሉ። በእውነት የማይባል ነገር አትበሉ። ጥሩ አይደለም። እሷም እኮ ወዳ አይደለም። ያሳዝናል። ሰራለሁ ብላ መታ እርግዛዜ ስትወልድ በአረቦቹ ስትወልድ አስቡት። ኢማጂን እንግዲህ ሴትዮዋ ስትመጣ ምልትን ነው ደግሞ ይች እኮ ማለት ነው። አስቡ እንግዲህ ጓደኛ አላት ፍቅረኛ አላት ማለት ቦር እየወጣኝ እኔ ማለት በጣም የሚገርመኝ ማለት ፍቅረኛ ካላቸው ቦር ለምን ማለት ከሚወጡ ተመላሽ ለምን አይሰሩም? እንደ ሀሳብ ማለት ነው። ተመላላሽ ስራ ስለማይገኝ ነው ወይስ ህጋዊ ስለማይሆኑ ነው? ፍቅረኛ ካላቸው ተመላላሽ እሱን ተመላላሽ እሷን ተመላላሽ ለምን አትሰራም? እሱ አሁን ፍቅረኛ እሱ አሁን በፍቅረኛው ነው የምታሳበው ማለት ነው። አስቡ። የሰውዬም እንግዲህ ለነገሩ ያው ሲወለድ ያስታውቃል። እነሱን አረብ ስለሆነ ነጭ ነው የሚሆነው ማለት ነው። እንግዲህ በዛ ሰዓት ይችል ህይወት ተመሰቃቀለ ወይ እሱ ያምናትም እንኳን እነሱ ሴቶቹ ራሱ አላማናቸው እናንተ ፈልገሽ ነው እንጂ አንቺ እንደዚህ ብለሽ ነው እንጂ እንደዚህ እያላችኋት ነው አይደል? እንደዚህ ማለት የለባችሁም። በእውነት ነውር ነው። እንደዚህ አይደረግም። ነገ እኔ ምን ይደርስብኛል? ነገ እንደዚህ ነው። ነገ እኔ ምን ላይ ወርቅ ሆን ማለት አለባችሁ። በእውነት የማይሆን ነገር የማይሆን ኮመንት አታድርጉ። እግዚአብሔርን እኔ በጣም ነው ቅር ያለኝ በእናንተ ማለት ነው። በፍጹም እንደዚህ ማድረግ የለባችሁ። ይቺ ልጅ ምን ታድርግ እና እንግዲህ አስቡ። ባልየውም እንትን አይላትም፣ ባልየውም አይረዳትም፣ ሌላ ሰውም አልተረዳትም። እንግዲህ አስቡ።
እንዲህ ፈጣሪ እናንተ መጠንቀቅ አለባችሁ፣ ከፈጣሪ በታች ማለት እናንተ መጠንቀቅ አለባችሁ። ግን በእሷ ደግሞ አትፍረዱ። እሷ ያሳለፈችውን ስቃይ ማንም አላሳለፈም። ግን የሚገርመኝ ነገር ማለት ለምንድን ነው መታችሁ እዚህ እንትን ቲክቶክ ላይ ማለት ትምህርት ይሆናል ብላችሁ ነው? ለህይወታችሁ እንትን የለም ወይ ማለት ቲክቶክ ላይ መታችሁ የምታወሩት ለምንድን ነው? ለምንድን ነው ቲክቶክ ላይ መታችሁ የምታወሩት? ጥቅሙ ምንድን ነው? ስላልገባኝ ነው እንጂ ፈጣሪ ሄታችን ፈጣሪ በእውነት ከአንቺ ጋር የሆነ በጣም ያሳዝናል ማለት ነው። እና ውዶች አንዳንድ ሰዎች ደግሞ ኮመንት ላይ ጠቆርሽ ኢትዮጵያ ስቴጅ የምትሉ ሰዎች፣ አዎ ኢትዮጵያ ስቴጅ ትጠቁራላችሁ። በቃ ይሄ እውነታና እውነታ ብቻ ነው። ትጠቁራላችሁ፣ ግን መጥቆሩ ምንም ችግር የለውም። በቃ እንደ ሰው ትኖራላችሁ። ይሄ የእናንተ ይሄ የኔ የራሴ ከለር ነው። ያኔ የኔ የድሮ ከለር ነው። ያ የተውሶ ከለር ነው። ስለዚህ እኔ ስለማጥቆር ምንም አሳብ አይገባኝም ሲጀመር ማለት ነው። ብቻ ጤናዬን ልሁን በቃ አይጉደልብኝ እንጂ ብጠቁር ብቀላ እንዴ በሰላም እየተኛሁ ነው። በሰላም ቤተሰብ ጋር እንትን እያልኩ ነው። በጣም ደስተኛ ነኝ። ስለዚህ እናንተ ደግሞ የኢትዮጵያ ኑሮ ስለ ኢትዮጵያ ኑሮ ለካይ እንደዚህ ነው እግዚአብሔር ነው ሁሉም ሰው ማለት ነው። ሁሉም ሰው የራስ ህይወት ነው የሚኖረው። በእውነት ዘወር የሚያችሁ የለም ማለት ነው። ግን እኛ አረብ ሀገር ስንሄድ ልባችን የዋህ ይሆናል። በቃ አለቀ። ይሄ ያለ ነገር ነው። ግን ቢሆንም ትንሽ ቤት ካላችሁ የሆነ ነገር ካላችሁ ለጥ ብላችሁ መጣችሁ የራሳችሁ ህይወት ስትኖሩ በቃ ሁሉም ሰው ማለት ነው ከእናንተ ምንም አይጠብቅም። ሁሉም ሰው ከእናንተ አይጠብቅም። ማንም እናንተን አያማችሁም። ሀብታም ብትሆኑ ራሱ ብር ቢኖራችሁ ራሱ ከእናንተ ማንም አይጠብቅም። ምንም ነገር ከእናንተ አይጠብቁም። እውነት ለመናገር ማለት ነው። በቃ እንዴ እሷም ኢትዮጵያ ኑሮ ነው ከየት ታመጣዋለች? በዚህ ወጥቶ በዚህ ግብቶ ነው እንጂ እናንተን አያማችሁም። በቃ ለራሳችሁ ትኖራላችሁ። በጣም ደስ ይላል። በየሀገራችሁ ኑሩ ማለት ነው። እንዳቅማችሁ ማለት ከሌ ሶፋ ስላስገባ ቤት ስለሰራ ከሌን ሳይሆን ለራሳችሁ የሚያወጣችሁ እንዳቅማችሁ እንደ ሀገራችሁ። እንደገና ደግሞ ስለ ጦርነት አላው ግን ደግሞ በቃ እንደ ሰው ትኖራላችሁ። እናንተ ለየት ያለ ነገር አለመልበስ ለየት ያለ ነገር የጆሮ ጌጥ የእጅ ጌጥ ወርቅ ምናምን ቢኖራችሁ ራሱ ማስቀመጥ እንጂ መልበስ አያስፈልግም እዚህ ሀገር ላይ ማለት ነው። ሴች ወርቅ ግን ገንዘብ ነው። ሲቸግራችሁ ነገ ሸጣችሁ ለሆነ ነገር ታረጉታላችሁ እንጂ እዚህ ሀገር ወርቅ ለብሳለሁ አጌጣለሁ እንትን እና ስትኖሩ ደግሞ ልክ እንደ ማህበረሰቡ እንደሚለብሰው ሆናችሁ ነው መኖር ያለባችሁ። ረጋ ብላችሁ የአረብ ሀገር ነው የመጣው ብላችሁ በቃ ሸር ማለት ብሎ ብር መጨረስ አይደለም። ብራችሁ ላይ ደግሞ ልክ እንደመጣችሁ ደግሞ የሆነ ቦታ ብራችሁ ማድረግ አለባችሁ ማለት እንደ ስላችሁ ወይ ቤት የምትገዙ ከሆነ ቤት ወይ የሆነ ነገር ወይም ስራ የምትሰሩ ከሆነ ስራ እናንተ ባሰሩ ወይም ባላችሁ ይሰራ ይችላል የሆነ ነገር እንጂ ባንክ ቤት ምንም ጥቅም የለውም። ባንክ ቤት በዛሬ 1 ሚሊዮን ብታስቀምጡ በዛሬ 10 ዓመት 1 ሚሊዮን ነው። ምንም አይሆንላችሁም። ብሩ ግን እየወደቀ ነው የሚሄዱ ማለት ነው። እና ይህን ነገር ማሰብና ማገናዘብ አለባችሁ ላለው ቤተሰብ ማለት ነው። በዚህ ቻናል እንግዲህ አዳዲስ መረጃዎችን አቀርብላችኋለሁኝ። ሰብስክራይብ ላይ ሼር በማድረግ አበረታቱኝ። በእውነት እኔ ሽሮ በርበሬ ወጥ እየሰራው በዚህ ሪያሊቲ እያልኩ ስፖስት እያያችሁ አይደለም። በዛኛው ፖስት አለሁኝ ማስቴ በሚለው በዚህ ግን አዳዲስ መረጃዎችን ሞኔታይዝም ስለሆነ ቢያንስ የሆነ ቢቆጥርልኝ እንኳን በዚህ አዳዲስ መረጃዎችን የቻልኩትን ፖስት አለው። አበረታቱኝ ዋካችሁ። ሰብስክራይብ ላይ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከመጣ መልካም ቆይታ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ ማለት ነው ውዶቼ። እንዴት ነው?